እሺ እሺ እናቴ አመሰግናለሁ። አቡ በጣም አመሰግናለሁ። ወይ ቁጥርሽን ወስዳለሁ እሺ ያው ቁጥርሽን ላኪ ለሶፊና ከዛ ዋትስአፕ ላይ ህክምና ማስረጃሽን ስትቀበይ ሮብ እንድትልኪልኝ። ያለ እሺ አሁን ልላክላት። እንደዚህ መግባት ትችላለህ? አዎ ፎሎ አድርጊያትና ግን ቤሩት ላይ ህክምና ታዲያ ኢትዮጵያ ሄዶ መታከምን አስበሽ ታውቂያለሽ? ማለት እዛ በጣም እንዳይወደድብሽ ንቅለ ተከላ ከተባልሽ እዚህ ራሱ ለአንድ ምርመራ ብታይ በጣም ብዙ ብር ነው የሚያስከፍሉኝ። በጣም $30,000 ነው የተጠየቀው። እና እኔ አላማዬም ከተሳካልኝ ካገኘው ብሩን ኢትዮጵያ ሄጄ ነው መታከም ፈልገው እናቴ ጎን። አዎ ይሻልሻል። እንደዛ ብያለሁ። እና የህክምና ማስረጃውን ከላክሽልኝ በኋላ የኢትዮጵያ ባንክ አካውንት ነው እሺ ማዘጋጀት ያለብሽ። እሺ አመጣለሁ፣ ሮብ አመጣለሁ። ህክምናው ለሮብ ብሎኝ ምን ጠዋት ነው የጠየኩት እኔ የሚሄን እና አመጣለሁ። እሺ አካውንቱ በራስሽ ስም ሲሆን ይመረጣል። ራስሽ እኔ እዚህ ስለቆየው አካውንት አለኝ ግን ዝግ ነው። የእናቴም አካውንት ስላለ ችግር የለውም። ኦኬ በእናትሽ አካውንት መሆን ይችላል፣ ችግር የለም። ግን ኢትዮጵያ ገብተሽ ብትታከሚ ጥሩ ነው። ቤሩት ህክምና ውድ ነው። እኔም እንደዛ ነው የምፈልገው። ሀገሬ ገብቼ ምንም ቢሆን እናቴ ጎን መታከም ነው የምፈልገው። ኢትዮጵያም ጥሩ ነው ህክምና በአሁኑ ሰዓት ገንዘብ ካለ። እሺ አመሰግናለሁ። ቤሩት ላይ ወረቀት አለሽ? አዎ አለኝ እቃማ። ስለዚህ ልጅሽን ሶሪያ ስትወስጂው በፕሌን ሄድሽው ማለት ነው? በመኪና የ4 ሰዓት መንገድ ነው። እኔ ነኝ ያደረስኩት። በፈለኩ ሰዓት ሄጄ ማምጣት ይችላል ልጅ እኮ። ግን ኢትዮጵያ ስትሄጂ አሁን ለህክምና ስትሄጂ ልጅሽን እዛው ሀያቱ ጋር ሶሪያ እንዳለ ነው የምትሄጂው ወይስ ሄደሽ ተወስጂዋለሽ? ምንድን ነው ሀሳብሽ? እዛው እንዳለ ነው እሱ። እኔ ሲያመኝ ስሰቃይ እንዲህ አልፈልግም። ልጁ በጣም ነው የሚራራው። ብታዩ ራሴን ሲያመኝ እንኳን አይወድም። እና የኔ ስቃይ እንዲህ አልፈልግም። አዋይ ይሁን ሰው ሀያቱ ጋር ከለመደ አማርኛ ይችላል ወይስ አረብኛ ነው የሚያወራው? አረብኛ ነው። በቃ እዛ ከልጆች ጋር የሚግባባ ከሆነ ልጆች 24 ሰዓት ነው የምናወራው። ያወራኛል ዋትስአፕ ላይ በተነሳ ቁጥር ቦንጆር ማሚ ይለኛል። ደስተኛ ነው። እሳይ ትምህርት ጀምሯል። 6 ዓመቱ ከሆነ ትምህርት መጀመር አለበት። እሱ ትንሽ ችግር እጁ ላይ ችግር አለ። አቡ አስታውሻለሽ ከሆነ ከዚህ በፊት ገብቻለሁ አንቺ ጋር እና እንደማንኛውም ኖርማል ልጅ አይደለም። እጆቹ በጣም አጫጭር ናቸው። አንድ ጣት ነው ያለው አንድ እጁ ደግሞ 4 ጣት ነው ያለው። በጣም ትንንሾች ናቸው ሁለቱም እጆች ማለት ነው። እጁ ብቻ ነው ችግር ያለበት። አዎ እና እዚህም በጣም አብረን ተሰቃይተናል። 6 ዓመት ሙሉ አብሬው በጣም ተሰቃይቻለሁ። ልጄ ማለት ለኔ ህይወቴ ነው። ለደቂቃ እንዲለየኝ የማልፈልገው ልጅ ቢኖር እሱ ነው። በቃ የችግር ጉዳይ የኮመኒ ጉዳይ ነው። በቃ ልጄ ጨክኜ እንድለየው ያደረገኝ ማለት ነው። እና እዚህም ትምህርት ቤት በጣም ተሰቃይቻለሁ። አላገኘሁለትም ትምህርት ቤት። እዛም በጣም ብዙ ለፍታለች እህትየው ትምህርት ቤት ለማግኘት። አሁን ግን የሆነ ቤት ውስጥ በብር ቁጥሮች፣ ፊደሎች ምናምን እያስተማሩት ነው። እዚህ እንደዚህ ትምህርት ቤት የተገኘለት የለም። ለምን የእጅ ብቻ ከሆነ ችግሩ ትምህርት ቤት የለም እንደ የሚያስተምር እዛ ሶሪያ? በጣም የለም የሃይምሮ ምናምን አላለች፣ ግን የእጅ የለም። በጣም ጥራለች። እኔም እዚህ በጣም ጥሬ ያለው የለም። አይ መማርማ አለበት በእናትሽ። ቤት ውስጥ ማለት ግለሰብ ነው የሚያስተምረው ማለት ነው። ነው ያስተምረዋል። 2 ሰዓት ያስተምረዋል። ቲጂ ሀቢባ ነኝ። የህክምና ማስረጃሽን ስትቀበይ በዚህ ላኪልኝ። ቮይስ አድርጌልሻለሁ። እሺ ናት። እሺ አቡ አመሰግናለሁ። ገባልሽ? እስቲ አዎ ገባ። እሺ
አይዞሽ የህክምና ማስረጃውን እንደተቀበልሽ ላኪልኝ እና ከዛ ቪዲዮ ሰርቼ ቀን ቀጠሮ ይዤ የአቅማችንን እናግዝሽ እና ኢትዮጵያ ሄደሽ ትታከሚያለሽ ከፈጣሪ ጋር። ምን ያህል ወጪ እንደሚያስፈልገኝ የህክምና ወረቀቴ ሙሉ ምርመራ ያደረግኩት አለ 20% ኩላሊቴ እንደሚሰራ ሁሉ ነገሮች አሉ ወረቀቶቹን እሱንም እልክልሻለሁ እና ምን ያህል ወጪም እንደሚያስፈልገኝ ምን እንደሚለኝ ሐኪሙ አይቼ ወረቀቱን አመጣ። ስልኬ ስለሚሞላ ብዙ ዶክመንት እንዳትልኪልኝ አንድ ሜዲካል ሪፖርት ለዶክተሩ ሜዲካል ሪፖርት ካልሽው ሜዲካል ሪፖርት ይሰጥሻል። ሌላ ደግሞ ስንት እንደሚያስፈልግሽ በቃ 2 ወረቀት ነው ፈልገው። ሜዲካል ሪፖርት ማለት የህመምሽን አይነት ነው እና ለህክምና ስንት እንደሚያስፈልግሽ በቃ 2 ፔፐር ብቻ ነው የምፈልገው። እሱን ላኪልኝና ከዛ ቪዲዮ ሰርቼ ቀን ይዘንልሽ እናግዝሻለን። አይዞሽ። አመሰግናለሁ። በርሶ ይማርሽ። አሜን። በቃ እሺ ልውጣ። በቃ